ኢትዮጵያን የቀን አቆጣጠር መንካት እጅግ ከባድ ነው። የኢትዮጵያ ዘመን አቆጣጠር ሙሉ በሙሉ የተኮረጀው የተወሰደው ከግብጽ ነው። ዛሬ ለቤተክርስቲያን ጥላቻ ያላቸው ሰዎች የኢትዮጵያን የቀን አቆጣጠር ለግብጽ ለመስጠት የሚያደርጉት ሙከራ እጅግ በጣም ያሳፍራል። የኢትዮጵያን ፊደላትን ለየመን መስጠት እጅግ በጣም ያሳፍራል። ምክንያቱም የሞቱ ዝንቦች ስለሆኑ የኢትዮጵያን ፊደላት ከየመን እንደመጣ አድርገው የኢትዮጵያን የቀን አቆጣጠር ከግብጽም እንደመጣ አድርገው የአረብ ገረዶች ለአረብ ለመስጠት የሚያደርጉት አካሄድ የአረብ ተላላኪዎች የአረብ ቡችላዎች የሚያደርጉት አካሄድ በፍጹም አይሳካላቸው። አንዳንድ የሰይጣን መልእክተኞች ቤተክርስቲያን የሰየመችው ስያሜ በውስጣቸው ያለው ክፉ መንፈስ እየነዘራቸው ይህ መልእክት ጨዋውን የእስልምና እምነት ተከታይን አይደለም። በኢትዮጵያዊነታቸው የሚያምኑ ተው የሚሉ የሚገስጹ አሉ። ግን አክራሪ የሆኑ ወሃቢያዎች ኢትዮጵያ እንድትፈርስ የሚፈልጉ የውጭ ናፋቂዎች በልባቸው የተሰደዱ ቅኝ የተገዙ ኢትዮጵያዊነትን ለማፍረስ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመጥላት በተግባር እየተንቀሳቀሱ ይገኛሉ። ኢትዮጵያ ያላት የዘመን አቆጣጠር ከግብጽ የመጣ ነው። ይሄ የግብጽ ፍቅር ነው። የግብጽ ፍቅር ያነደዳቸው ሰዎች ነው እንጂ ኢትዮጵያውያን አይደሉም። በዚህ ደረጃ ራስን ልትክድ አትችልም። ዛሬ የእፉኝት እባብ ኢትዮጵያን ለመግደል የሚነሱ አሉ። ኢትዮጵያን ለባዕዳን ታሪኳን ለመስጠት የሚፈልጉ አሉ። ኢትዮጵያን ማንነት ለማሳጣት የሚጥሩ አሉ። አሁንም ግን ስትነጋገሩ ጥንቃቄ ያስፈልጋል። መርዘኛ የሆኑ የእፉኝት እባብ የሆኑ ሰዎችን ልትጠነቀቁ ያስፈልጋል። በዚህ